ለብርባክስ ላቂያባ ይባላልው ለብርባክስ ቀበሌ ነው ያለው። ከኮሮና ጋር ተያይዞ ያው ሰው በችግር ተጫጭኖ ነበር፣ ተጨናንቆ ነበር። በኑሮ ውድነት በኮሮና ጊዜ ሁሉ ነገር ዘይት ስንት እንደደረሰ እናውቃለን። 1 ኪሎ እህል ስንት እንደሚያወጣ እናውቃለን። በጣም ተቸግረን ነበረ። በጣም ይሄን በመርዳታቸው ይሄን በመለገሳቸው በጣም ደስ ብሎና የኮሮና ነገር ሁሉ ተምሮታ ላይ ያው ከመኪና ላይ ስንሳፈርም ገዝተን ነው የምናረግ። ይሄን ማክስ ያው ገዝተን ስንወጣ ገበያም ስንሄድ ገዝተን ነበር የምናረግ። ይሄን በመርዳታቸው በኮሮና ጉዳይ ይሄን አስበው በመርዳታቸው በጣም ያመሰገነን ያለና ኮሮና ጊዜ ሁሉ ነገር ዘይት ስንት እንደደረሰ እናውቃለን። 1 ኪሎ እህል ስንት እንደሚያወጣ እናውቃለን። በጣም ተቸግረን ነበረ። ይሄን በመርዳታቸው ይሄን በመለገሳቸው በጣም ያመሰገነን ያለና ስሜ ማንደፍራው ሰፋ እባላለሁ። ያው የቅማንት ቤተሰብ ነኝ። ዛሬ በነሐሴ ይሄን የመሰለ ዘይት ይሄን የመሰለ ሳሙና ይሄን የመሰለ ሲሰጡኝ ከፍተኛ ደስታ ተሰምቶኛል እና ወንድሞቻችን ባሉበት ሀገር እድሜና ጤና ይስጥልን፣ አንድነትን ህብረትን ይስጠን፣ ይሄን የሚገነጣጥል ነገር ያጥፋልን። ቢምረው ተፈራ እርቦና ነበረው ወገኖቻችን አዝነው ስለላኩልና በዚህ በመጣው ንብረት በበላይ ከፍ ያርግልና እግዚአብሔር። መላከ ሰላም ቄስ ገብረስላሴ ይባላለሁ። በብርባክስ ቀበሌ ጃንግራ ማርያም አስተዳዳሪ ነኝ። ብራባ በልታችሁኛን ያለውን በጠማጣችሁኛ ያለው ቃላት ባሰጡ ቃላት ያለው ወንጌል በትክክል አሁን ሰዎች ከዚህ ሀገር ሆነው በመርዳታቸው በጣም ደስ የሚያሰኝ ነው። ውሃው የታፍቅር ዋላለም ዓለሙን ያላፊ ንብረቱን ያላፊ ስመኩሉ ያላፊ ወጡ ዓለም ሁሉ ታልፋል፣ ንብረቱ ሁሉ ያልፋል፣ ሁሉ ያልፋል። ይህ ግን በማልፈው በመንግስተ ሰማያት ዋጋቸው በወርቅ መንጣፍ የሚቀመጡ በገነት የሚቀመጡበት ቦታ ነው። ደስ የሚያሰኝ ነገር ነው በጣም። የብርባክስ ቀበሌ ዋና አስተዳዳሪ መብሬ በለጠ መራ እባላለሁ። በኮሮና ቫይረስ የተራቡ 264 ድሆችን ነን በመለየት ከቀበሌው ካቢኔ ጋር በመሆን በ50 ኪሎ እህል ሳሙና በመጨመርና ሌላ ቅባቶችን በመጨመር ድሃው እንዲረዳ አድርጊያለሁ። ወረተው ማለደ እባላለሁ። የብርባክስ ልጆች የድጋፍ ማህበር ሊቀመንበር ነኝ። የብርባክስ ልጆች የድጋፍ ማህበር የማዕድ ማጋራት ከውጭ ሀገር ባሉት ልጆቻችን በኮቪድ-19 ወይም በኮሮና አማካኝነት ለአቅመ ደካማ ድጋፍ እንዲደረግ መልእክት በተሰጠመ እኛ ኃላፊነታችን እየተወጣን ያለበት ሁኔታ ነው ያለ። በቀበሌቱ ባሉት ማህበረሰቦች የድሃ ወይም አረጋውያን ወይም አቅመ ደካሞች ተብሎ ተመልምለው የተሰጡን 264 ሰዎች ናቸው። ለነዛ 264 ሰዎች በቆሎን 50 ኪሎ ነው የተሰጣቸው። በኩንታል ስናስበው ደግሞ 132 ኩንታል 264 ሊትር ዘይት ለእያንዳንዱ 1 ሊትር ማለት ነው። ሳሙናም ቢሆን ልክ እንደዛው በህዝቡ ቁጥር ብዛት ገበያ ሲሄዱ ከማህበረሰቦች ጋር ሲገናኙ አብዛኛው ለበሽታ ተጋላጮች እነሱ ነው የሚሆኑ። ያን በማገናዘብ የማክስ ድጋፍም የተደረገበት ሁኔታ ነው ያለ። ጠቅላላ 217590 ብር ያክል ድጋፍ ያደረጉበት ሁኔታ ነው ያለ። አሁን ባለው ተጨባጭ ሁኔታ ኮሮና ባለበት በአካባቢያቸው ቀበሌ ስም ሰይመው ተካፍለን እንብላ ብለው በመላካቸው የናንተ ምስጋና የናንተ ምርቃን ሊቸራቸው ይገባል ነው። እነዚህ ግለሰቦች የአስተዳደር ምክር ቤቱን ስራ ነው የሰሩልን። አስተዳደር ምክር ቤቱ በአካባቢ ያለው ማህበረሰብ የማስተዳደር በችግሩ ፈጥኖ የመድረስ የተለያዩ ድጋፍ የማድረግ ግዴታ አለበት። በቅድሚያ እንድንገናኝ ላደረጉ ከፊትላችሁ ላይ ላሉት የኮሚቴ አባላት አንድ ሞቅ ያለ ሞራል ብሰጡልኝ ደስ ይለኛል።
አሁን ዛሬ የተገናኘንበት አላማ በውጭ ያሉ ወገኖቻችን ልጆቻችሁ በአሁኑ ሰዓት አይደለም ሰው መርዳት በዛ ባሉበት እንኳን ራስን ለመምራት ዓለም የተቸገረበት ጊዜ ነው ነበር። ውጭ በመጣብን የወቅቱ ወረርሽኝ ቤታቸውን ዘግተው ነው ጊዜ ያሳለፉ ያሉት እንጂ በአሁኑ ሰዓት እውነት ደልቷቸው ገንዘብ ተርፏቸው አይደለም። ነገር ግን ካለችን አካፍለ ለወገኖቻችን ማሰብ መቻል አለብን። እንደው ቢያንስ እንኳን ከጎናችሁ ነን፣ አብረናችሁ ነን፣ ባይምሯችን ናችሁ፣ በልባችን ውስጥ ናችሁ፣ ምን ጊዜም የሁል ጊዜ ትዝታችን ናችሁ ለማለት ጭምር ነው። አራገሬ ወሎ አራገሬ ሸዋ የነበረ ላምህ